አንዲት ግለሰብን ሎተሪ ደርሶናል ቦታ አሳይን ብር እናካፍልሻለን በማለት ከመኖሪያ ቤቷ ውስጥ ወርቆችንና ጥሬ ገንዘብ ወስደዋል የተባሉ ተጠርጣሪዎች በቁጥጥር ስር ውለው ምርመራ እየተጣራ መሆኑ ተገለጸ። ምክትል ሳጅን መልካሙ ዜና ዝርዝር አለው። ተጠርጣሪዎቹ ወንጀሉን የፈጸሙት በየካ ክፍለ ከተማ ወረዳ 2 ቀበሌ 11 እየተባለ ከሚጠራው አካባቢ ነው። ተጠርጣሪዎች ሎተሪ ደርሶን ነው ቦታ አሳይን ብር እናካፍልሻለን በማለት አታለው መኖሪያ ቤቷ ድረስ ይዘዋት በመሄድ ቤቷ ውስጥ የነበረውን 4 የወርቅ የጣት ቀለበቶችና ብር ይዘውባት ይሰወራሉ። የግል ተበዳይ ጉዳዩን ለፖሊስ አመልክታ ክትትል ሲደረግ ቆይቶ ሌላ ወንጀል ሊፈጽሙ ሲሉ በግል ተበዳይ ጠቋሚነት 3ቱን ተጠርጣሪዎች በመያዝ አብዛኛውን ንብረት ማስመለስ ምርመራው መቀጠሉን የጉራራና አካባቢው ፖሊስ ጣቢያ ወንጀል መርማሪ ሳጅን ግዛቸው ግስኔ ተናግረዋል። ሎተሪ ደርሶናል፣ ሎተሪ ቦታ መውሰጃ አናቅምና አሳይን ታደሰ ህንጻ የሚባል ቦታ ነው ተብለናል። ያን ቦታ አሳይን በማለት ከአናገሯት በኋላ ያን ሎተሪ ለማውጣት ይህን ያህል ብር እንሰጥሻለን ከብሩ ተካፋይ ትሆኛለሽ በማለትና በማታለል ከ41 የስከምባል ቦታ ወደ መኖሪያ ቤቷ በመውሰድ ሁለቱ መኪና ውስጥ ሲጠብቁ ሴቷ ተጠርጣሪ ከግል ተበዳይ ጋር ወደ ቤት በመሄድ የግል ተበዳይ ቤት ውስጥ አስቀምጣ የነበረችውን ጥሬ ገንዘብ 100 ሺህ ብርና እንዲሁም ሌሎች የተለያዩ ወርቆችን ከወሰደች በኋላ በመኪና ጭነው የተወሰነ ቦታ አንቀሳቀሱ በኋላ ከዚህ ቦታ ነው ደርሰሻል በማለት እንድትወርድ በማድረግና ቦታው ላይ ሄደሽ ሎተሪውን አውጥተሽ ነይ በማለት እሷ ስትሄድ እነሱ ብሩንና ወርቁን ይዘው ተሰውረዋል። በሌላ ጊዜ እዚሁ ጉራራ አካባቢ ሌላ ወንጀል ሊፈጽሙ ሲሉ በአካባቢ በነበሩ ፖሊሶችና የግል ተበዳይም በዛ አካባቢ ጠቁማ አስይዛለች። በዛም ፖሊስ ተይዘው ተጠርጣሪዎቹ ከመጡ በኋላ በእነሱ ምሪትም ሄደን ወርቆቹ የተያዙና የተመለሱ መሆኑን እንዲሁም በሴቷ ተጠርጣሪ ምሪት ብሩን አስቀምጫለሁ በማለት ወደ 20 ሺህ ብር የሚሆን አስመልሰናል። ሎተሪ የደረሳቸው በማስመሰል የጥቅሙ ተካፋይ ትሆናላችሁ ቅድሚያ ክፈሉን ቦታ አሳዩን በማለት ከሚያታልሉ አካላት ማህበረሰቡ ራሱን ሊጠብቅ እንደሚገባ መርማሪው ሳጅን ግዛቸው መልእክት አስተላልፈዋል። ሎተሪ ደርሶናል እንደዚህ አይነት ብር እንሰጣችኋለን ይሄን ያህል ይደርሳችኋል ተጠቃሚ ትሆናላችሁ በማለት እያታለሉ ያስቀመጡ ንብረቶችንም ሌሎች ስልኮችንም እንደዚህ እየወሰዱባቸው ይገኛልና ህብረተሰቡ ላይ ጥንቃቄ ቢያደርግ ብዬ መልእክት ማስተላለፍ ፈልጋለሁ።